በአካባቢው ሰው በጠፋ ቁጥር አባትየው ሻንጣ ይዞ ወደ ቤት ይመጣል። ዘግይቶ በምሽት ልጁ መሬት ላይ ያለው ቀይ ፈሳሽ ምን እንደሆነ በጉጉት ጠየቀው። አባትየው ተራ የቲማቲም ጭማቂ እንደሆነ ነገረው። በተጨማሪም ጎረቤቶች በተኙበት ሰዓት ሁሉ አባትየው ለሚቀጥለው ቀን የሚሸጡትን ዳቦዎች ግብአት ያዘጋጃል። በየቀኑ የአባትየው የዳቦ መሸጫ ሱቅ ከፍተኛ ንግድ ነበረው። ብዙ ሰዎች ከውጭ አገር ጭምር ዳቦዎቹን ለመግዛት ይመጣሉ። ወንዶች ዳቦውን ከበሉ በኋላ ከፍተኛ ጉልበት ያገኛሉ። የሴቶች ቆዳ ደግሞ በጣም ለስላሳና ያማረ ይሆናል። ነገር ግን አባትየው ልጁን ዳቦዎቹን እንዲበላ ፈጽሞ አይፈቅድለትም ነበር። አንድ ቀን ልጁ በምስጢር አንድ ጉርሻ ቀመሰ። ዳቦ የነበረው እንግዳ ጣዕም ልጁ ወዲያውኑ እንዲተፋው አደረገው። 200 ዓመታት አለፉ። ልጁ ሁልጊዜ የዳቦዎቹን ምስጢር ማወቅ ይፈልጋል። ወደ ወጥ ቤት ቢሄድም ምንም የተለየ ነገር አላገኘም። አባትየው በምሽት የዳቦዎቹን ግብአት ሲያዘጋጅ ሁልጊዜ ልጁን ከወጥ ቤት ያስወጣው ነበር። በዚህ ቀን አባትየው እንደገና ሻንጣ ይዞ ወደ ቤት መጣ። ልጁ እንደገና አስቆመውና በውስጡ ምን እንዳለ ጠየቀው። ይሁን እንጂ አባትየው አሁንም ሊነግረው አልፈለገም። ልጁ ሻንጣውን ነጥቆ ለመክፈት ሲሞክር አባትየው ገፍቶ አራቀው። በሚቀጥለው ቀን ልጁ ዳቦ እየሸጠ ሳለ ደንበኞች ትናንት ምሽት አንዲት ሴት እንደጠፋች እያወሩ ነበር። ከሰዓት በኋላም የጠፋችውን ሴት ፎቶ አሳዩት። ልጁ በሩ ላይ ቆሻሻ ለመጣል ሲወጣ በቲማቲም ጭማቂ የቆሸሹ ልብሶችን ቆሻሻ መጣያ ውስጥ አገኘ። እነዚህ ልብሶች የጠፋችው ሴት ለብሳቸው ከነበረው ጋር አንድ አይነት ነበሩ። ልብሶቹን ይዞ አባቱን ሊጠይቅ ቢሄድም አባትየው ወዲያውኑ ልብሶቹን ከእጁ ነጥቆ አቃጠላቸው። በጠባቸው መሃል አንዲት የሴት አምባር ከአባትየው ኪስ ውስጥ ወደቀ። በዚያው ምሽት ልጁ በምስጢር በወጥ ቤቱ ጥግ ተደበቀ። ብዙም ሳይቆይ አባትየው እንደገና ሻንጣውን ይዞ መጣ። ሻንጣውን ሊከፍት ሲል ልጁ ጥግ ላይ ተደብቆ ሲያዩ ተመለከተ። በዚህ ጊዜ የውሃ ቧንቧውን ከፍቶ ወለሉን እንደሚያጥብ መስሎ ታየው። ልጁ እንደተገኘ ተረዳና ከተደበቀበት ወጣ። በሚቀጥለው ቀን ፖሊሶች ለምርመራ ወደ ቤታቸው መጡ። ፖሊሶቹ በቅርቡ ሌላ ሴት እንደጠፋች ተናገሩ። ፎቶውን ሲያወጡ ልጁ በፎቶው ላይ ያለው አምባር በአባቱ ኪስ ውስጥ ካየው ጋር አንድ መሆኑን ተረዳ። ልጁ ከዚህ በላይ ሊታገስ አልቻለም። በቅርቡ የሆኑትን ነጂዎች ሁሉ ለፖሊስ ተናገረ። አባትየው ከክፍሉ ሲወጣ ፖሊሶች ወዲያውኑ ለምርመራ ይዘውት ሄዱ። ልጁ ትክክለኛውን ውሳኔ የወሰደ መስሎት ነበር። ነገር ግን ምሽት ላይ ከዳቦ ቤቱ ደንበኞች አንዷ የሆነች ሴት ልጁን አገኘችው። እውነቱን ሁሉ ነገረችው። የአባቱ አባት እውነተኛ ደግ ሰው እንደነበረ ገለጸችለት።